የሚጀምረውና ብዙ ታሪካዊ ምክንያታት አሉ። ናይ ግብጽ ደገፍ ለኤርትራ ግብጽ ኤርትራን የደገፈችበት ብዙ ታሪካዊ ምክንያቶች አሉ። ወይ ደገፍ ተዛኔሩ ኮይኑ ለኤርትራ ከም ሞቋጤ ኢትዮጵያ ቅሳነት መክልኢ መሳርሒ እምበር ግብጻውያን ኤርትራን የደገፉበት ወይም ግብጽ ኤርትራን የደገፈችበት ምክንያት ኢትዮጵያን ሰላም ለመንሳት በኢትዮጵያ ስራ ለመስጠት ኤርትራ ናጽነታ ክትረክሞ ሉዓላዊነት አረጋግጣ ክትነብር ትኽእል ዝብል ሐሳብ አይነበረን። ኤርትራ ነጻ ሀገር ትሆናለች፣ ሉዓላዊ መሆና በሰላም ትኖራለች ብለው አይደለም። ሓደ ካብ ዓብይ ስትራቴጂያዊ ጸገም ግብጽ ናይ ኒል ማይ ዋናው የግብጽ አጀንዳና ስትራቴጂካዊ ጉዳይ የአባይ ውሃ ነው። ኣብዚ ማያት ዝህልሙ ቁጥጥር ናይ ግብጽ ብዘይ ምርግጋ ናይተን ኣብ ውሽጢ ማይ ዝብገሰሉ ቦታ ዘለዎ ሃገራት ክመጽእ ይኽእል ዝብል እምነት ነይርዎም። ግብጾች የውሃው መነሻ የሆኑት ሀገራት ካልተበጠበጡና ሰላም ካላጡ በስተቀር ይህንን ውሃ እኛ እንቆጣጠረውም የሚል የጸና እምነት አላቸው። እዚ አሉታዊ ጠማምታ ከመይ ገይሩ ማሕቢሉ ኣብ ናይ ግብጽ ፖለቲከኛታት ናቱ ታሪክ ኣለዎ። የግብጽ ፖለቲከኞች ለምን ይህንን አመለካከት ያዙ የሚለው የራሱ ታሪክ ነው። እሺ በዋናነት ያው የኤርትራ እንግዲህ ገና ከወጣትነቱ ጀምሮ ተከትበው ያደገውን ነገር እንድትረዱት ያደርጋል። እናመሰግናለን። እንደዚህ አዳዲስ ነገሮችን ሼር ብታደርጉ በጣም ነው ደስ የሚለኝ ማለት ነው። ኢትዮጵያ ሀገሬ እድለኛዋ መሬቷ በረከት ሰማይ ሙሉ ውበት ካልገባለን ልናት ሀገራችን ወደቡ ይመጣል ታሪክ ይለወጣል። ገባ በሉ ተነሳ ያንን አንበሳ